ውድ የነቢል ቲዩብ ፋሚሊዎች እንዲሁም ገና ላልተቀላቀላችሁ አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ቀኑ ጁምዓ ነው። እንዲሁም በረሱላችን ሰለላሁ ዐለይሂ ወሰለም ላይ ሰላዋትን ማውረድን አንርሳ። አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ። ቀጥታ ዛሬ ወዳዘጋጀውላችሁ ቪዲዮቻችን ከማለፋችን በፊት ይህንን ቤት ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እንዲሁም ሰብስክራይብ ያደረጋችሁ ደግሞ ላይክ ሼር እንዲሁም ሁሉም ሰው ዘንድ እንድታዳርሱት በትህትና እጠይቃለሁ። የመጀመሪያው ቪዲዮአችን ምንድነው? ፔፕ ጋርዲዮላን መቼስ የማያውቀው ሰው አለ ብዬ አልገምትም። የማንቸስተር ሲቲ አሰልጣኝ ነው። እናም ከፍልስጤም ጎን መሆኑን እንዲሁም አሰላሙ አለይኩም ብሎ መጀመሩ እንዲሁም እስከርብ ወይም አማይማ ጠቅልሎ አንገቱ ላይ የሆነ ንግግር ሲያደርግ አብዛኛው ህዝብ ገርሞታል። እንዲሁም ይህ ቪዲዮ አብዛኛው ህዝብ እየተቀባበለው ይገኛል። እስኪ ጋብዣችሁ ልመለስ። ከፍልስጤማውያን ጎን መሆኑን በአለባበሱ የገለጸው ፔፕ ጋርዲዮላ በርካቶችን አነጋግሯል። ጋርዲዮላ ሰላም አለይኩም ብሎ ነው ንግግሩን የጀመረው። በፍልስጤም የሚገኝ አንድ ህፃን በቪዲዮ እናት የት ነሽ እያለ ሲፈልግ ካየው በኋላ ያንን ህፃን ልረሳው አልቻልኩም። እኛ ፍልስጤማውያንን ወደ ጎን ትተናቸዋል፣ ረስተናቸዋል። ይህ ደግሞ መሆን አይገባውም። እኔ ሁሌም ከነሱ ጎን ነኝ በማለት ነው ጋርዲዮላ ሀሳቡን የገለጸው። ሱብሃንአላህ። እንግዲህ እንደተመለከታችሁት ነው። ይህ ፔፕ ጋርዲዮላ ማለት ያው ካፊር ነው። ነገር ግን ከፍልስጤሞች ጎን ነኝ በማለት እንዲሁም አሰላሙ አለይኩም ብሎ በመጀመሩ አብዛኛው ሰው ይህንን ቪዲዮ ሲቀባበለው ስላየው ነው ያጋራዋችሁና አላህ ሱብሃነሁ ወተዓላ የፍልስጤሞችን ነስር ቅርብ ያደርግላቸው። አላህ የሞቱትንም የሸሂድነት ማዕረግን አላህ ሱብሓነሁ ወተዓላ ይስጣቸው። የረሱላችን ሰለላሁ ዐለይሂ ወሰለም ጎረቤትም ያድርጋቸው የሞቱትን። እንዲሁም በህይወት ያሉትን አላህ ሱብሓነሁ ወተዓላ ሀያታቸውን ያሳምርላቸው። እናም አሁንም ነገም ሁሌም እኛም ከፍልስጤም ጎኖች ነን። ድል ለፍልስጤም። ዳይ ወደ ቀጣዩ ቪዲዮቻችን እናልፋለን። ቀጣዩ ቪዲዮችን ደግሞ ምንድነው? መቼስ ያስገርሙናል። የማያስገርመን ሰውም የለም። ምክንያቱም አንዳንድ ጃሂል በስቷል። ጃሂል ስል መቼስ ታውቃላችሁ፣ ይህ የማይሆን ነገርን ለመፈብረክ የሚሞክሩ ሰዎችም ሞልተዋል። ከሱም መካከል ምንድነው? ኦሪጂናሉ ከማርያም ስዕል ላይ ደም ፈሷል ብሎ አንድ ቄስ ይናገራል። እስኪ ጋብዣችሁ ልመለስ። በጣም ያስገረመኝ ቪዲዮ ስለሆነ ይሄ ኦሪጂናሉ ነው። ከስዕሏ ላይ ጠብ ጠብ እያለ በእንዲህ መልኩ ተጠራቅሞ ነው 3 አስረክብ ያለው ጀሪካን ውስጥ ተጨምሮ ሰውም ተሰልፎ ቢሆን ሳያገኝ እንዳይሄድ ያው አስረክብ። ለመሰለም እጄን አንስቻለሁ። እስልምና ለመቀበል እጄን አንስቻለሁ፣ ወስኛለሁ። ዛሬ የመጨረሻ ቪዲዮ ነው የሚሰራው። የምን ጎርናችሁ እናንተ? ከማርያም ሲል እንዴት እንደምጠብ ጠብ እያለ ይወጣል? ሲል ማለት እኮ ወረቀት በቀለም እየተቀባ ነው። የእጃችሁ ስራ ነው፣ የእጃችን ስራ ነው። የምን ጎርናት እቺ? እንቱም እናንተ ሁሌም ማርት እንደሰራችሁ ነው የምትኖሩት እናንተ። ይሄ ቪዲዮማ ወደ እስልምና መድረስ የለበትም። የእውነት ወንጌል እንዴት ነው የምትሰብኩት? ነገር ከማርያም ሲል የሚወጣው እንደም ለመቀባት ነው ያለና ወንጌል ምን ሰብከው? ወይስ ኢየሱስ ጌታ ነው ማለት ምን ይችላል? ወይ ተቃጠልኩኝ እኔ በእናንተ ምክንያት፣ የእውነት ተቃጠልኩኝ። አሁንማ የመጨረሻ መሆን የሚችለው ነገ ወዲያ ነው ኢትዮጵያ የሚገባው። እዛ ሄጄ ማስጂድ መግባትና መሰለም ነው። እኔ ወስኛል። እኔ ተቃጠልኩኝ በእናንተ ምክንያት። እንዱም ይሄ የምን ቅዠታም ህዝብ ነው ወገን? እንዴ ሰው እንዴት ነው አደባባይ ላይ አይኑን አፍጥጦ ወረደው? ወረቀት እኮ በቀለም ነው የተቀባው። ማርያም ስዕል ተብሎ ሌላ ነገር የለም። እንዴት ነፍስ ኖሮት ደም ይንጠበጠባል ከስዕል? خلاص አሁንማ የሆነ ተጨልለናል። እኔ ይቅርታ። እንግዲህ እንደተመለከታችሁት ነው። በዚህን ያክል መውረድ ማለት በጣም ከባድ ነው። ምክንያቱም ከአንድ ስዕል ላይ ከአንድ ማርያም ብለው ከሚያመልኳት ስዕል ላይ ደም ተንጠባጠበ ማለት ኢትስ ናት ፌር፣ ትክክል አይደለም። የምታስተምሩትን ትምህርት በመጀመሪያ በደም እወቁት። ምክንያቱም ከስዕል ላይ አይደለም ደም ይቅርና አዋራ እንደሚገኝ እናውቃለን። ምክንያቱም የማይሆን ፈጠራ እያመጣችሁ እዚህ ጋር ህዝቡ ላይ ሹብሃ ወይም የማይሆን ነገር ለመፍጠር የምትሞክሩ ሰዎች ተጠንቀቁ። ይህ ደዩስነታችሁን ወይም ጃሂልነታችሁን ነው የሚያሳየውና ማለት ነው። ስለዚህ እባካችሁ ራሳችሁን በዚህ ልክ አታርክሱ እላለሁ። እናም
አላህ ሱብሓነሁ ወተዓላ ሂዳያውን ላልተወፈቃችሁ አላህ ሂዳያውን ይወፍቃችሁ፣ ከእንደዚህ አይነት ጥመት አላህ ይጠብቃችሁ እላለሁ። ዳይ ወደ ቀጣይ ቪዲዮ እንለፍ እስኪ። ቀጣዩ ቪዲዮ ደግሞ ምንድነው? ኡስታዛችን አቡበከር አህመድ ምን አለን? አቡኪ ከጭንቀት መገላገል ለሚፈልግ መፍትሄው ብሎ ያነሳው ርዕስ አለ። በዚህም ላይ ሰፊ ማብራሪያ ሰጥቷል። በዛውም ላይ ዛሬ ጁምዓ እንደመሆኑ መጠን ከጁምዓም ጋር የተያያዘ መልእክትን ያስተላለፈልን። እስኪ አዳምጠነው እንመለስ። ብስሚላህ ራህማን ራሒም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላህ። ዛሬም በዚሁ በዕለተ ጁምዓ እንግዲህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ወሚን አሽራጥ ሰዓ ከየውመል ቂያማ መቃረብ ምልክቶች ወይም መዳረሻ ማሳያዎች መገለጫ ሲገልጹ የቀናቶችን መገለባበጥና ማጠር እያጠሩ መሄድ፣ ዓመቱ እንደ ወር፣ ወሩ እንደ ሳምንት፣ ሳምንቱ እንደ ቀናት ያጥራል ይላሉ። በዚህም ሲገልጹት ሳምንቱን እንደ ጁምዓ ገለጹት። ያን ያደረጉበት ምክንያት ጁምዓ ቀን ልዩ ቀን ስለሆነ ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደገለጹት ጁምዓ ቀን አባታችን አደም የተፈጠሩበት ከጀነት የወጡበት የውመል ቂያማ የሚቆምበት ዕለትም ያ ዕለት እንደሆነ ይገለጻል። ይሄ ጁምዓ ቀን ልዩ ቀን ነው ለሙስሊሞች። ሙስሊሞች እንዲሁ ጁምዓ ብሎ ከመደሰት ባለፈ ያን ቀን በቁርአን በሰለዋት አለ ነቢ። እዚህም ነው አንድ የጁምዓን መልእክት ዛሬም ለመጨመርና ለመግለጽ ያሰብኩት። ኢማም ኢብን አልቀይም አልጀውዚ መን አራዳ ይላሉ፣ አንድ ሰው የፈለገ የሆነ ሰው ምን እንዲሆንለት አሉ አላህ ስራቸው እንደላቸውና አላህ ሱብሓነሁ ወተዓላ ወንጀሉን እንዲያብስለት ወይም ደግሞ ይቅር እንዲለው፣ ተፍሪጅ አልከርብ ከችግር ነፃ እንዲያወጣው፣ ከተለያዩ ጭንቀቶች እንዲገላግለው የፈለገ ሰው ሰላት አለ ነቢን ያብዛ ይላሉ ረሱሉል አሚን ሰለዋቱላሂ ዐለይሂ ወሰለም። በዚህ ዕለት ሰላት አለ ነቢን በማብዛት የብዙ ችግሮቻችን መፍትሄ ቁልፍ። ብዙዎቻችን ተጨንቀናል፣ ብዙዎቻችን ተቸግረናል፣ ብዙዎቻችን በወንጀሎች ተጨማልቀናል፣ ወድቀናል። ከወንጀል ለመታጠብ ከችግሮቻችን ነፃ ለመውጣት ከሐሳባችን ለመላቀቅ اللهم صل وسلم على سيدنا محمد وعلى آله وصحبه أجمعين وبالله التوفيق والصلاة والسلام على رسول الله صلى الله عليه وسلم والسلام عليكم ورحمة الله وبركاته. ያው እንደተመለከታችሁት ነው አሁንም ነው በረሱላችን ሰለላሁ ዐለይሂ ወሰለም ላይ ሰላዋትን ማብዛት ጁምዓ ስለሆነ ብቻ ሳይሆን ሁሉ ጊዜም ከአፋችን መጥፋትም የለበትም። የእሳቸው ስም አሽረፈል ኸልቅ የተባሉት የረሱላችን ስም በተነሳ ቁጥር ሰላዋትን ማውረድ በእኛ ላይ ግዴታ ነው። ምክንያቱም በሐዲሱም እንደተባለው ለተጨነቅን ሁላ፣ ችግር ውስጥ ለገባን ሁላ፣ መፍትሄ ላጣን፣ እንዲሁም ማዓሲያ ወይም ወንጀል ላይ ለወደቅን በጠቅላላ ይህ ማበሻ ቃል ነው። اللهم صل وسلم على سيدنا محمد وحبيبنا وشفيعنا እያልን ሁሌም ስማቸውን እያላቅን ሁሌም በረሱላችን ሰለላሁ ዐለይሂ ወሰለም ላይ ሰላዋትን እናብዛ። ቶሎ ቶሎ እንበል። اللهم صل وسلم على سيدنا محمد اللهم صل وحبيبنا وشفيعنا محمد እያልን ቶሎ ቶሎ እናውርድ። በዚህች ልክ ነው አላህ ሱብሓነሁ ወተዓላ ለኛ 10 ሐሰናትን ይጽፍልናል፣ አንድን ሰላዋት ባለን ቁጥር ማለት ነው። ስለዚህ በረሱላችን ሰለላሁ ዐለይሂ ወሰለም ላይ የግድ ጁምዓ ብቻ ሳይሆን በተለያዩ ቀናቶች ላይ የረሱላችንን ሰለላሁ ዐለይሂ ወሰለም ስም እያነሳን እንዲሁም እናወድሳቸው። ምክንያቱም ከችግሯችን ለመላቀቅ፣ ምክንያቱም ከማዕሲያ ወይም ከወንጀላችን ለመላቀቅ፣ ምክንያቱም ለተቸገርን፣ ምክንያቱም ለተጨነቅን ሁሉ መፍትሄው ይህችው ቃል ወይም በነቢያችን ሰለላሁ ዐለይሂ ወሰለም ላይ ሰላዋት ማውረድ ነውና ሰላዋትን ማለት አንርሳ እላለሁ። اللهم صل وسلم على سيدنا محمد وحبيبنا وشفيعنا እያልኩኝ ወደ ቀጣይ ቪዲዮ ዳይ እናልፋለን። ቀጣዩ ቪዲዮአችን ምንድነው? የምንወደው ኡስታዛችን ኡስታዝ ካሚል ጣሃ ተስፋ አትቁረጪ ለወንድሜም ለእህቴም ብሎ ያስተላለፈው መልእክት አለና እስቲ እሱን አዳምጠን እንመለስ። በጣም ጠቃሚ መልእክት ነው፣ ላጋራችሁ እስኪ። ተስፋ አትቁረጭ እህቴ። የሁሉም ኸይር ነገር የማይዘጋበት መልካም ነገሮች በአጠቃላይ በእጁ ያለው ጌታ አላህ ተስፋ እንድንቆርጥ አይፈልግም። ሙእሚን ተስፋ አይቆርጥ። ላ ተቅነጡ ሚን ረሕመቲላህ፣ ከአላህ እዝነት ተስፋ አትቁረጥ። የተጨነቅሽ እጅሽን አንሺ፣ እጅህን አንሳ። አላህ ጭንቀትህን ሊገላግልልህ፣ አላህ መከራን ሊያነሳልህ፣ አላህ ጭንቀትሽን መከራሽን ሊያነሳ አላህ ቃል ገብቷል። ኡድኡኒ አስተጅብ ለኩም፣ ለምኑ እቀበላችኋለሁ ብለዋል። አላህን ለምኑ፣
አላህን ለምነው። ሁሉም ሰው በሩን ቢዘጋብህ፣ ሁሉም አድማ ቢያደርግብህ፣ ጀርባ ቢሰጡህ ሁሌም ክፍት የሆነው በር የአላህ በር አለና እጅህን አንሳ። ኡድኡኒ አስተጅብ ለኩም፣ ለምኑኝ እቀበላችኋለሁ ብሏልና ከአላህ ጋር ያላችሁን ግንኙነት አሳምሩ። አላህ ይቀበላችሁ፣ አላህ ይቀበለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዛችን እንግዲህ እንደሰማችሁት ነው ተስፋ ከአላህ ሱብሓነሁ ወተዓላ ተስፋ መቁረጥ እንደሌለብን ነው ኡስታዛችን ያስተማረን። እንዲሁም አብዛኞቻችን ምናውቀው አያም አለ ኡድዑኒ አስተጂብ ለኩም አላህ ሱብሓነሁ ወተዓላ ብሎናል። ለምኑኝ እቀበላችኋለሁ ብሎናል በቁርአን። ስለዚህ ሁላችንም ተስፋ መቁረጥ የለብንም። በብዛት የምንለውም አያ አለ ላ ተቅነጡ ሚን ረሕመቲላህ፣ ላ ተቅነጡ ሚን ረሕመቲላህ፣ ከአላህ እዝነትን ተስፋ አትቁረጡ እያለን ነው አላህ ሱብሓነሁ ወተዓላ በቁርአኑ እንግዲህ ማለት ነው። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ። አላህ ሱብሓነሁ ወተዓላ ባሮቼ ሆይ ከኔ እዝነት ተስፋ አትቁረጡ እያለን እያብራራለን ነው በቁርአን። ስለዚህ ከአላህ ረሕመት ከአላህ እዝነት እኛ ተስፋ መቁረጥ የለብንም። ምንም ቢከፋን፣ ምንም ቢደላን፣ ምንም ብንደሰት ከአላሁ ሱብሓነሁ ወተዓላ ተስፋ መቁረጥ የለብንም። ምንም እንቸገር፣ ምንም አይነት ሙሲባ ይድረስብን፣ ምንም አይነት ፈተና ያጋጥመን አላህ ለኸይር እዚህ ፈተና ውስጥ እንዳስገባን እንዲሁም ሰየጅዐሉ ላሁ በዕደ ዑስሪ ዩስራ ከችግር በኋላ በእርግጥም ከችግር በኋላ ምቾት አለ አላህ ሱብሓነሁ ወተዓላ በቁርአኑ እንዳለን የሆነ ምቾት እንዳለ ልናውቅ ይገባል። ሙሲባ ቢኖርብን ነገ እንደሰታለን። ዛሬ ተከፍተን ቢሆን ነገ እንደሰታለን። ስለዚህ ከአላህ እዝነት ተስፋን መቁረጥ የለብንም። ኡድዑኒ አስተጂብ ለኩም ለምኑኝ እቀበላችኋለሁ ብሏል አላህ። ስለዚህ እኛ ስንለምነው እሱን አላህን ስንለምነው አላህን ስንከጅለው ከእኛ ምን ይጠበቃል? ተስፋን አለመቁረጥ። ምክንያቱም ዛሬ ይህ ዱዓ ረኩኝ ግን ምንም ሊሳካልኝ አልቻለም ልንል ይሆናል። ግን አላህ የሆነ መንስኤ የሆነ መፍትሄ ለእኛ አያጣልንም፣ ያስተካክልልናል። እኛ ብቻ ተስፋ ሳንቆርጥ አላህን መለመን። ስለዚህ ኡድዑኒ አስተጂብ ለኩም ለምኑኝ ይቀበላችኋለሁ አላህ ሱብሓነሁ ወተዓላ ስላለን ከአላህ እዝነት ተስፋን ሳንቆርጥ እንለምነው፣ አላህን በእርግጥ ይሰጠናል ማለት ነው። ይህ ጠቃሚ መልእክት ነው። ጀዛከላሁ ኸይረን ኡስታዝ። ዳይ ወደ ቀጣይ ቪዲዮአችን እስኪ እንለፍ። ቀጣዩ ቪዲዮአችን ደግሞ ምንድነው? ኡስታዛችን ኑሩ ቱርኪ ስለ ስነ ምግባራችን እስልምና ላይ ስላለን ስነ ምግባር በደንብ አብራርቶ ይነግረናል። እስኪ ጠቃሚ መልእክት ነው፣ አዳምጠን እንመለስ። እስኪ ተመልከቱት። ገምጫጫ፣ ነጭናጫ፣ ቁጠኛ፣ ለደቂቃ ትዕግስት የምናጣ ሰዎች ሆነን ከሐሜት የራቁ ቅናት የሚባል የማይደርስባቸው ለትንሹ ትንሽ ለትልቁ ትልቅ የሚሆኑ ለሁሉም ልባቸው የተከፈተ ሞዴላችን ሰለዋቱላሂ ወሰላሙ ዐለይሂ በጣም በሚገርመው ሁኔታ እችን ዱዓ ያደርጉ ነበር። አላሁመ አሕሲን ኹሉቂ ከማ አሕሰንተ ኸልቂ ብለው ይህን ዱዓ ያደርጉ ነበር። አንተ አፈጣጠሬን ያሳመርከው ጌታ ሆይ ስነ ምግባሬንም አሳምሩልኝ ብለው ዱዓ ያደርጉ ነበር። ዓለም እችን አላጣችም እንዴ? አዎ ዓለም ያጣው ይህንን ነው። ረሃብ ብቻ አይደለም፣ ማጣት ብቻ አይደለም፣ ስነ ምግባሩን ያጣ። ለዚህም ስነ ምግባር ደግሞ አላህ አረጋግጦላቸው ወኢነከ ለዐላ ኹሉቂን ዐዚም አንተ በታላቅ ስነ ምግባር ላይ ነው የምትገኘው ብሎ አላህ ማረጋገጫ ሰጣቸው። ይህም ሆኖ ግን በሚገርመው ሁኔታ አፈጣጠሬን እንዳሳመርከው ስነ ምግባሬንም አሳምርልኝ ይሉ ነበረ። እኔስ አንቺስ? ሁላችን የሚመለከት ዱዓ ነው። እቺን እንዳፈስካት በዱዓ ላይ ሁሌም ቀላቅላት፣ አንቺም ሁሌ ቀላቅሉ። ጀዛከላሁ ኸይረን ኡስታዝ። አደራ ማለት የምፈልገው ነገር ቢኖር ስነ ምግባራችን ዱዓ ይፈልጋል። ሁላችንም ዱዓ እናድርግ በስነ ምግባራችን። ምክንያቱም አኽላቃችንን ሁላችንም ልናሳምር ይገባልና ማለት ነው። የሙስሊም ስነ ምግባር የተለየ ነው። ምክንያቱም በዒባዳው በሚያደርጋቸው ድርጊቶች፣ በሰላቱ፣ በሁሉም ነገር ላይ አኽላቃችንን ልናሳምር ይገባል። ምክንያቱም እኛ ሙስሊሞች ነን። ያው ቪዲዮቼን ጨርሻለሁ። ኢንሻአላህ በሌሎች ቪዲዮዎች እስከምንገናኝ ድረስ
እኔው ከእናንተው ጋር ነቢል ነበርኩኝ። ኢንሻአላህ ይህንን ቪዲዮ ላይክ እንዲሁም ሼር እያደረጋችሁ ለሁሉም ማህበረሰብ አዳርሱ። በሌሎች ቪዲዮዎች እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።